سموننا أجلسيا سمون وأجلسيا زلورو بالهيسا بهذه أولد بكيو نتنا أمتات ثلاثة لثلاثة عامات بقام كانوا يثلاثة عامات لك ما تنسيجلو እግዚአብሔር ነው የከለከለን እግዚአብሔር ነው መስጠት የሚችለው ብለው ሳይጠራጠሩ በእምነትና በፍቅር ወደ እግዚአብሔር እየገሰገሱ ነው እንደነ ጻድቁና ገብረ መንፈስ ቅዱስ ግን በጽድቅ ቦታ ስማቸው የተጻፈ ቀደም ሲጀምሩ ሀዋን ወርቅ ስም ከጽሁፍ በሰማያዊ ወርቅ ባለው ምሰሶ ስም የተጻፈ ነው ይላል ሐዋርያትን አጋንንት ገረሩልን አጋንንት ተገዙልን ብለው ደስታቸው ለመግለጽ ሲመጡ ይሄ ብቻ ያስደስታችኋልን አላቸው እናቶቼ ወንድሞቼ እህቶቼ የመሰናት ማሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ እንደምን ሰነበታችሁ እንደምን አረፈዳችሁ አሜን እግዚአብሔር አምላካችን ተመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በቅድስናው ስፍራ በጤና በፍቅር በሃይማኖት ተሰባስበን ሕያው ቃሉን እንድናመሰግን ሕያው ቃሉን እንድንጠራ እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሁላችንን አምላክ ቅዱስ ባሕርይ ሕያው ባሕርይ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን እንኳን ለዚህ ታላቅ በዓል የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት በጤና በፍቅር በአንድነት አደረሰን አደረሳችሁ እንኳን አደረሰን አደረሳችሁ ወሁወሙ ስመ ዘላለም ዘይሃልክ የማይጠፋ የማይረሳ የዘላለም ስም እሰጣቸዋለሁ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ያለውን መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ በዚህ ርዕስ እንማማራለን የቃሉ የምስጢሩ ባለቤት አምላካችን ምስጢሩን ጥበቡን ማስተዋሉን ለሁላችን ይግለጽልን የማይጠፋ ስም እስከምን የዘላ
ለዘላለሙ እሰጣቸዋለሁ። ይህ የተናገረው አምላካችን ልዑለ ባሕርይ ቅዱሰ ባሕርይ እግዚአብሔር ነው። ከዚህ እግዚአብሔር ብሎ ይጀምራል። እግዚአብሔር እንዲህ ይላል። ስለዚህ እግዚአብሔር ሶስት ነገሮችን የሚፈጽሙ አካላት በቤቴ የማይጠፋ የዘላለም ስም አላቸው። ስም የማይጠፋ ስም በብዙ መልኩ በዓለም ላይ ይኖራል። በኃጢአት የማይጠፋ ስም ያላቸው ይኖራል። ዓለም ከተፈጠረ ጀምሮ እስካለንበት ክፍለ ዘመን ክፉ በመስራታቸው በኃጢአታቸው በበደላቸው ሲታወሱ የሚኖሩ ሰዎች ይኖራሉ። በክፋታቸው በመልካም ስራቸው ደግሞ ሲታወሱ የሚኖሩ ይኖራሉ። ስለዚህ የማይጠፋ ስም በክፋትም በጽድቅም ይኖራል። በደግነትም በንጹሕነትም ይኖራል። የማይጠፋ ስም በብዙዎቹ ይኖራል። እኛ የምንፈልገው ዛሬ የምንነጋገርበት ትልቁ ስም ግን የማይጠፋ ስም ብቻ ሳይሆን ዕለት ዕለት ስራ እየሰራ ያለ በየቀኑ ስራውን ያላቆመ በየቀኑ ፈውስ ያለበት በየቀኑ ምሕረት የሚያወርድ በየቀኑ በቃል ኪዳኑ የሚፈውስ ለዘላለሙ የማይጠፋ ስም እሰጣቸዋለሁ። ብዙ ይህ ስም የተሸከሙ ቅዱሳን አሉ ቤተክርስቲያን። ከነዚህ ቅዱሳን አንዱ ዛሬ የተሰበሰብንበት እዚህ ታላቅ አውደ ምሕረት የተገኘንበት የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ነው። እግዚአብሔር ለማነው ሰንበታቴ ሰንበቶቼን ቢጠብቁ ወለማ አውደሩ ዘፈቅድ አነ እኔ የምወደውን የመረጡ ወታገሱ ስርዓቴ በስርዓቴ የጸኑ ሰዎች ለዘላለም የማይጠፋ ስም ከወንዶችና በቤቴና በቅጥሬ ከወንዶችና ከሴቶች ልጆች ይልቅ የማይጠፋ መታሰቢያና ስም ለዘላለሙ እሰጣቸዋለሁ። ይህ ስም ላለፉት ብቻ አይደለም፣ አሁንም ላሉ እናቶችም አባቶችም ይህን ትእዛዝ ጠብቀው ለሚሄዱ ሁሉ ይሰራል። እስከ ዕለተ ምጽአት ላሉ በየፈርክታው በየዋሻው ላሉ አባቶቻችን መናንያን ሁሉ ባሕታውያን ሁሉ ይሰራል። ዋናው መስፈርቱ ማሟላት ነው የሚጠበቀው። ይህን የሚሰሩ እግዚአብሔር የወደደውን የሚመርጡ ሰዎች ግን ይፈልጋል። እግዚአብሔር አክብሮ ያለውን የሚያከብሩ ግን ይፈልጋል። እግዚአብሔር አትስሩ ያለውን የማይሰሩ ሰዎች ግን ይፈልጋል። በክፋት ስማቸው በዓለም ገነው የሚታወቁ ብዙዎች አሉ። በዘመነ ሐዲስ እንደነ ይሁዳ እንደነ አይሁድ አሉ፣ መጽሐፍት ፈሪሳውያን አሉ። በዘመነ ብሉይም ከነገሥታቱ እነ ሄሮድስ እነ ናቡከደነፆር አሉ። ብዙዎች እኮ አሉ። ስሙ ብቻ ስላልጠፋ አይደለም የማይጠፋው። ስማቸው በዚህ በክፋት አልጠፋም፣ በሕይወት መጽሐፍ ግን የለም፣ ጠፍቷል፣ ተደምስሷል። በገነት ግን ስማቸው የለም። በመንግሥተ ሰማያት ግን ስማቸው የለም። በጽድቅ መጽሐፍ ግን ስማቸው የለም። በኃጥአን
ቦታ ያሉ ናቸው። እንደነ ጻድቁና አቡነ ገብረ መንፈስ ቅዱስ ግን በጽድቅ ቦታ ስማቸው የተጻፈ ቅድም ሲጀምሩ ሀበ አምደ ወርቅ ስም ከጽሑፍ በሰማያዊ በወርቅ ባለው ምሰሶ ስም የተጻፈ ነው ይላል። ሐዋርያትን አጋንንት ገረሩልን፣ አጋንንት ተገዙልን ብለው ደስታቸው ለመግለጥ ሲመጡ ይህ ብቻ ያስደስታችኋልን አላቸው። ይህ አይደለም የሚያስደስተው። የሚያስደስተው በሰማያት በቀለመ ወርቅ በማይደመሰስ በማይገለጽ ስማቸው ተጽፏል ነው ያላቸው። በሰማያት ስማቸው ተጽፏል። የቅዱሳን ስም በሰማያት ተጽፏል። በመንግስተ ሰማያት በየደጃፏ ስማቸው ተጽፏል። ስለዚህ የማይጠፋ ስም በዚህ ዓለም እያለን ስም ያስፈልገናል። መቼስ ሁላችን ወንዶች በ40 ቀን ሴቶች በ80 ቀን የማይጠፋ ሰማያዊ ስም ተሰጥታለች ቤተክርስቲያን። ወልደ ማርያም፣ ገብረ ማርያም፣ ገብረ ሕይወት፣ ወለተ ሕይወት እያለች ቤተክርስቲያን ትሰይማለች። ይህ ስም የማይጠፋ ስም ነው፣ ሰማያዊ ስም ነው። በኃጢአት ካልረከሰ በኃጢአት ካልተበከለ ካልተለሰነ ሰማያዊ ስም ነው። የሥላሴ ስም ነው። የሥላሴ ልጅነታችንን ሰማያዊ ልጅነታችንን የሚያበስር ስም ነው። ስለዚህ ተወደዳችሁና የተከበራችሁ ዛሬ የተሰበሰብነው ታሪኩ አባታችን አቡነ ገብረ መንፈስ ቅዱስ ታሪካቸው ሰፊ ነው። የኖሩበት ዕድሜያቸውም ሰፊ ነው። የኖሩበት ዕድሜ ሁሉ በየደቂቃው ታሪክ ተሰርቶበታል። 562 ዓመት ስራ ያልተሰራባት ደቂቃ፣ ስራ ያልተሰራባት ቀንና ሰዓት፣ ወርና ዓመት የለም። ታሪኩ ሰፊ ነው። ነገር ግን ለአሁኑ አጠር አድርገን ለመናገር ያክል ትውልዳቸው ግብፃዊ ናቸው። በግብፅ በልሄሳ የተወለዱ ናቸው። ወላጆቻቸው ስምዖንና አቅለስያ ይባላሉ። በእምነት ጸንተው የሚኖሩ ታላላቅ ጻድቃን ናቸው። በጋብቻ በቅዱስ ጋብቻ ሕጉና ሥርዓቱ በሚፈቅደው ቤተክርስቲያን በምትፈቅደው እግዚአብሔርን በሰራውና በደነገገው ሥርዓት ተጋብተው በቤታቸው አንድ የጎደለ ነገር ነበረባቸው። ፍቅራቸው ሙሉ ነው። እምነታቸው ሙሉ ነው። ያጡት ግን አንድ ነገር ብቻ ነበረ። ሀብተ ምድር አለ። በዓለም የሚኖርበት ነገር አላሳስባቸው። ስለሚበሉት ስለሚጠጡት ነገር አላስጨነቃቸው። ግን የትዳር የጋብቻ ትርጉም ልጅ ነውና ልጅ ባለመውለዳቸው የሁሉ ጊዜ ሐዘናቸው ነበር። የሁሉ ጊዜ ጸሎታቸው ነበር። ልጅ የሚሰጥ እግዚአብሔር ስለሆነ ወደ እግዚአብሔር ይጮሁ ነበር። በመካከላቸው ምክንያቱ ያንተ ነው፣ ምክንያቱ ያንቺ ነው የሚል ጥርጣሬ በመካከላቸው አልነበር። ምክንያቱ አማኞች ናቸው። ልጅ መስጠትን መከልከልም የሚችለው ማን ብቻ ስለሆነ? እግዚአብሔር ስለሆነ። የብዙዎቻችን ትዳር ብዙ እንቅፋት የሚያንከባልለው ብዙ ጥርጣሬ የተሞላበት ብዙ እሳት የሚነድበት ሁሉ ነገር ከእግዚአብሔር መሆኑ ለእግዚአብሔር ስለማንሰጥ በራሳችን ኃይል በራሳችን ጥበብ በራሳችን ጉልበት በራሳችን እውቀት
በራሳችን ሀብት የምንመራው አድርገን ስለምናየው ነው። ስለዚህ ይሄ ካልሆነ ይሄ ይቀየራል እንላለን። ስለዚህ በዚህ ካልተመቸ በዚህ መንገድ መሄድ እንችላለን እንላለን። ያ ደግሞ ከእግዚአብሔር ጋር ያጣላል። በዛ መንገድ እግዚአብሔር አለ፣ በዚያ መንገድ አለ። አይቴኑ ሁበይ ምክር መገጽከ አይቴኑ ሐወር መንፈስከ ወአይቴኑ ሁበይ ምክር መገጽከ እመኒ አረጉ ሰማይ የኔ አንተ አለውከ ወእመኒ ወርድኩ ሰገላይ የኔ አንተ አለውከ ከፊትህ ወዴት ይሸሻለሁ ይላል ነብዩ ዳዊት። ከፊትህ ወዴት ይሸሻለሁ? በየትኛው መንገድ እሄዳለሁ? አንተ የማታውቀው ዋሻ የሚሸሸግበት የት አለ? አንተ የማታውቀው ሀገር ወዴት ይሄዳል? አንተ የማታውቀው ፍርክታ ጉድጓድ ወዴት አለ? ወደ ሰማይ ቢወጣ አንተ አለ፣ ወደ ምድር ቢወርድ አንተ አለ። ሁሉ ያንተ ነው ይላል። መንገዱ የምንሄድባቸው መንገዶች ሁሉ እግዚአብሔር ያውቃቸዋል ወገኖች። ስለዚህ ይሄ ስለሚያውቁ ስምዖንና አግለስያ ስምዖን ወአግለስያ ዘነበሩ በልሂሳን በሃዲ አውልድ በከዩ ነጠና ዓመታት 30 ለ30 ዓመት በጋብቻ ኑሮ የ30 ዓመት ልጅ ማድረስ ሲችሉ እግዚአብሔር ነው የከለከለን፣ እግዚአብሔር ነው መስጠት የሚችለው ብለው ሳይጠራጠሩ በእምነትና በፍቅር ወደ እግዚአብሔር እየገሰገሱ ኖሩ። የሰማችሁ ይሄ ነው እምነት ማለት። 30 ዓመት ኑሮ ግን ከዕለታት አንድ ጊዜ አግለስያ ወደ እግዚአብሔር ሄዳ በስላሴ ስዕል አድኖ ፊት ተንበርክካ ስትጸልይ አጋዕዝተ ዓለም ስላሴ ኡፍ አለባት ኡፍ አለባት። ስሉስ ቅዱስ ሰውነቱ ውስተ ከርሰ ተገኘ እምኔሆሙ ከናያ አናብስት ስሳ በኃይለ አምላኩ ዘይሰሪ አበሳ። ስሉስ ቅዱስ ወደ ሆኑ አውፍ ብለው በነፉ ጊዜ አናብስትን የሚገዛ ስሳ አናብስትን የሚገዛ ታላቅ ጻድቅ ታላቅ ኃይል ያለው ሐዋርያ መናኝ ልጅ ሰጣቸው። በአምላኩ ኃይል ኃጢአትን የሚያስተሰርይ ከልባቸው እኔ እልልበሉም አላልኩም፣ አጨብጭቡም አላልኩም። የውስጣችሁ ስሜት ያላችሁ ከገባችሁ ግን ለስላሴ ይሄ አይደለም የሚገባችሁ። ስለዚህ አጋዕዝተ ዓለም ስላሴ አግለስያ በምትጸልይበት ቦታ ተገኝተው ጸሎቷ ተሰምቶ የዘላለም ልመናዋ መልስ አግኝቶ የዘላለም ጭንቀታቸው እንቆቅልሻቸው ተፈቶ ከሰው በላይ ልጅ ሰጣቸው። በልመና የተገኘው ልጅ ከሰው በላይ ነው። መጽሐፈ ሲራክ ምዕራፍ 16 እንደሚለው ልጅ ቢወልዱ ለሺህ መቃብር ነው ይላል። ሺህ መቃብር ሺህ ቦታ ለመያዝ ነው ይላል። አንድ ጻድቅ ስም መውለድ ግን ሀገር ያሰራል፣ ለሀገርም ለወገንም ይሆናል። በ30 ዓመት 30 ልጆች ቢወልዱ አሁን ገብረ መንፈስ ቅዱስን ያክላል ወገኖች? ገብረ መንፈስ ቅዱስ ያክላል? ከዛ በላይ ልጆችስ ቢሰጣቸው ገብረ ሕይወትን ያክላል? ተመልከቱ። እግዚአብሔር ለምንን ከሰጠን ከሰው በላይ ይሰጣል። ቤተ እግዚአብሔርን
ነበልባላዊ መለኮቱን የሚዳስስ እግዚአብሔር ይሰጣል። ስለዚህ ከኛ ምን ይጠበቃል? በጸሎት መትጋት ያስፈልጋል። በሉቃስ ወንጌል ምዕራፍ 2 ቁጥር 5 ላይ ተጽፎ እንደምናገኘው የካህኑ የሰማይቱ የመጥምቀ መለኮት ዮሐንስ አባትና እናት የካህኑ ዘካርያስና ቅድስት ኤልሳቤጥ ታሪክ ሲናገር በእግዚአብሔር ፊት ሁለቱ ጻድቃን ነበሩ ይላል። በማን ፊት? በሰው ፊት ሁላችን ጻድቃን ነን። ልብሳችን ሲያይ ሰው በዚህ በምናደርገው ነጭ ልብስን ሁሉ ጊዜ ቤተክርስቲያን